የታላችሁ 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 የወለደሽ ምድር ያሳደገሽ ሀገር ሐረርማ ተናገረች የልጆቿን ውለታ ልትዘክር ጀግናን ያፈራሽ ማኅፀን ዛሬም ክብርሽን ያድሳል። የለገሱሽ ቅኑ ልጆች ታሪካቸው በደማቅ ይውሳል። የታላችሁ የሐረር የቁርጥ ቀን ልጆች እናታችሁ ለሐረር ምን ሰራችሁ እጆች? የታላችሁ ለሕዝባችሁ ምን ጠቀማችሁ? የታላችሁ ወገን ይጠብቃችኋል በደጃችሁ። የሐረር ውለታ አለባችሁ ጥሪዋን ስሙት በየቤታችሁ። የአጥንት ክምናው ሊቅ ኤልያስ ኢብራሂም የሐረርን ሕዝብን አገልግሏል። ውለታው ከቶ አይረሳም። ከአውስትራሊያ የመጣው ጀግና ዶክተር ጀማል በዓይን ሕክምና ሕዝቡን በነፃ ታድጓል። ይኸው አገኘ ትልቅ ምስጋና። የወለዳችሁ ያሳደጋችሁ ሳይማር ያስተማራችሁ ሕዝብ ውለታው በላያችሁ አለ። ሊከፈል የሚገባው በትልቅ ግብር። የታላችሁ የታላችሁ እናንተ የሕዝብ ልጆች ሁሌም በሰራችሁት መልካም ሥራ ትመሰገናላችሁ በክብር። ስማችሁ ከከዋክብት በላይ ሲበራ በአገር ውስጥም በውጭም ያላችሁ የሐረሪ ተወላጅ ምሁራን፣ ዶክተሮች፣ አዋቂዎች፣ የእውቀት ባለቤቶች በየፈርጁ የሆናችሁ አማን የታላችሁ ታዲያ እናንተ ጥሪው ይድረሳችሁ ዛሬ። የእናታችሁን እንባ በሱ ይለምልም የሐረር ጓሮና ተደፍሬ። የወለዳችሁ ያሳደጋችሁ ሳይማር ያስተማራችሁ ሕዝብ ውለታው በላያችሁ አለ። ሊከፈል የሚገባው በትልቅ ግብር። ሌሎቻችሁስ የታላችሁ? ሐረር እናታችሁ ትጣራለች ውለታዋን አስታውሱ። የዶክተር ኤልያስና የዶክተር ጀማል ፈለግ በሁላችሁ ልብ ውስጥ ይንደድ። ለሐረር ሕዝብ ክብርና ፍቅር ጉዞ ይቅናው መንገድ። የታላችሁ 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 ደራሲ ዲሜርያስ አቦ ሐሳብና ክንድራሜ አቦባ ፋዲል ብሌ